ጀማው ደጅ ከምን ጋር የተጫወቱት ከምን ጋር ምንድን ነው ኤክስትራ ታይም ነው የሚባለው ቡድኑ ምንድኪ 10 አገባችሁ አው አስር ሲዲያረ ሳይኮሎጂካል ጨዋታ ካሁኑ ጀምራችሁ ማለት ነው አይደለ አንዳቸው ወጣንላችሁ አይደል ጫናው መፍጠር ጀምራችሁ ማለት ነው ይሄ ይቅርታ አድርጉልኝና ማናቀው ውድድር ነው ሶሪ በቃ ይሄ ፕሪሚየር ሊግ አይደለም ገባ አይደለ በእንደዚህ አይነት መልኩ ቴረርኛ ላይ ለመፍጠር ማሰባሰበ ከሆነ ቹቹው አላዳምጠማ ዲች ግን እንዴት አገቡ እነዛ አልተጫወቱም ነው አላየሁትም ይጫወቱን የአፍሪካ ዋንጫ ነው ያየሁት ራሱ እንዲኳ ይቻል እንደች 10 ጎል ምንም እንኳን የተናቀ ቡድን ራሱ ቢሆን 10 አይጋ ነውር ነው እግር ኳሳዊ መተፋፈር የሚባል ነገር አለ እንዳይቆጠር ሌላ ጊዜ ቹቹው አሁን እናንተ ልጆች ስለሆናችሁ እኔን ያልተረዳችሁት እንጂ እንደዚህ ለይለት ጎል አይቆጠርም ነውር ነው ገባ ፍየል ወዲ ቅዝምዝም ወዲ አለ እፈለው የሰሞኑን አጠራቅመ ኤክስተርም ላይ ምናምን ተነፍስ ይሄንና እዚህ ከወያላው ጋር አይን ቀምተ ብላ አይኔ በላ እኔ ፈልጓል ይሄን ዋንጫ እኔ ነኝ የምበለው ፈለው አታስቸግር ብያለሁ ደናቴ የምትሆን እኮ ሊጉን እየመራ እኮ ነበር ከወያላ አፍቆ ገላግለኝ ነበር እኮ አላውቅም እንዴ አልተቀመጥ አራኔም እንደናንተ ኤፍ ኤ ካፕ ነው ብለው እንዳጫውታችሁ ነው ማቆ እንጂ ትሬኒንግ እንደዚህ እንደሆነ አልጠበቁም እረወይ አታ 9 ሲያገቡ ቀራልኝ እግዚአብሔርን 10 እንደ አንተ 10 እንደዚህ ደስ ያንዴ ውስጥ ደስ እንጨዞም አንድ ስላገቡ ደብረን ያለኝ ደሞ ያገባብንስ ግብራው ሲያስደብር እዴ ማን አድንቄ ማን ልጨርስ ስፔሻሊ ጨዋታ ላይ ስፔሻሊ ራይንደርስና ሮድሪ ያገባችሁት ግብ አናዘር ሌቨል ስፔሻሊ ራይንደርስ በሰማ እሺ ማን ላድርግ ሴሜኑ ራሱ አንድ ጎል አንድ አሲስት ዶኩ ገብተው አሲስት ሁሉም ይገባል ጎል ሁሉም ያገባ ምንም ያላገባ የለም በቃ ኦንጎል ራሱ አለ ሁሉም ተደማምሩ በሰማ አታስደስ ደስ ይላል ይመቻችሁ እግዚአብሔርን እንዴ ምንድነው ይሄ ነገር አደረጃጀት ነው ወይስ ውጤት ነው 1 ለ10 አደረጃጀት ነው ወይስ 10 ለ1 አደረጃጀት አረ በረኛም የላቸውም እንዴ እነዚህ አረ ኤክስተር ምን አይነት ቲም ነው ሲቲ ማንን ለማስፈራራት ነው ፈለው አረ ከብዷል ፈለው ከብዷል አስገራሚ ውጤት ነው ማለት አላመንኩም ኤፍ ኤ ካፕም ዋንጫ ሆና መከራ ሊበዛባት አፈራ ባህብላ አፈር ያስበላህ አንጻን እዚህ ከማንም ጋር ተልከሰከሳለ እዛ ፕሪሚየር ሊግ ላይ ግን ብራይተን ነሽ ሰንደርላንድ ነሽ መጥቶ ነጥብ የሚወስድብ ክለብ እንደሆንክ እኮ እናውቃለን እንዴ አንተዋወቅም እንዴ አንተ እንዴ ደናቲም ብትሆን እኮ የሊጉ መሪ ነበርክ ዛሬ እዚህ መተሽ 10 ምንም ማያቅ ቲም ላይ ቻምፒዮንሺፕ ምናምን የሚጫወት ቲም ላይ 10 አገባ አፈር ብላ አፈር ያስበላ እንደው ምን እልሃለሁ ከልጅ አትጫወት ይወጋል በእንጨት አረ እንጨት ማር ነው በ10 ጎል ወጓቸው አቀለሏቸው የሰው ገብርኤልን ሴሜኒዮ መቼ ነው ለጥብስ የደረሰው እንደዚህ 2 ዲጂት ግብ አንድ ጨዋታ ላይ በኢየሱስ ማው እነዛ ተጫዋቾች ወደ ከተማቸው ሲመለሱ አስባችሁታል በሰዓትም በዚህ አይነትማ የሆነ ጩጬ ነገርም ቀብስሰዋል 10 ግብ ሲቲ ግን አይደረግም ገብርኤልን አይደረግም ነውር ነው በቃ የሆነ ሳለ እኮ ላሽ ይባላል አረ ነገኛ ከብራይተን አለን እስቲ ይሄንን ነገር እኔ ብቻ ነኝ የእግር ኳስ ነው ስባል ያየሁት ወይስ ደግሞ የእጁ ኳስ መስሎን ነበር ሁላችንም እኔ የእግር ኳስ አልመሰለኝም መጀመሪያ ሰው ሲነግረኝ ነው አረ እግር ኳስ ነው ሲሉኝ ያወቅኩት እንዴት ነው እንደዚህ 10 ለ1 ማሸነፍ የተቻለው ቆይ ማን እንዴት ነው 10 ሴሜኒዮ ገና መግባት ነው አይደል ምን ገና ሳትላመድ ምን ጎል አስገባ አረ በመድሃኔ ዓለም ስም ሲቲ ምንድነው የጀመራችሁት አሁን ይሄን ሞራላችሁን ወደ ፕሪሚየር ሊጉ ታርጉታላችሁ ቀጥታ ፕሪሚየር ሊግ ላይ ታርጉታላችሁ ይሄ ሞራላችሁ ቀጥታ ወደ ፕሪሚየር ሊግ ይቀርልን በቃ ፕሪሚየር ሊግ ላይ እንደዚህ አነር መሆን አለባችሁ በቃ ሲቲ ኢዝ ባክ ይላል ሲቲ ኢዝ ባክ በቃ ይመቻችሁ 10 አረንጓዴ ጠርሙሶች በግርግዳ ላይ ድንገት አንዱ ወድቆ ቢሰበር 9 ይቀራል ማለት አሁን ነው ሲቲ የግሪምሲ ቢታውን ታላቅ ወንድምን ኤክስተርን 10 ለ1 ምን ነው ሲቲ እኔ ከኤክስተር ጋር በተጫወትኩ አንተ ከቪላ ጋር ብትጫወት ኖሮ እኔ ከኤክስተር ጋር ተጫውቼ እንዲህ ባዘነብኩት ኖሮ እንደው ቪላውን ያዘንብብኝ ይሆን እንደዚህ ወይስ እኔ ያዘንብበታለሁ አይሲቲ አዘነብከው እኮ 10 ለ1 ይታያል ለምን አንዷ ራሱ እንደገባች አላቀም
ብቻ ይሄ ታሪክ መስራት የማይሰለቸው ቲም ዛሬም ታሪክ ሰርቶ ወጥቷል ማለት ነው። 10 ጎል በአንድ ጌም ማለት ኢትስ ኢንሴን ጋይስ፣ በጣም የሚገርም ነገር ነው። ሌላኛው ሴሜኒዮ በዛሬው ቀን የመጀመሪያው ጨዋታ ላይ 1 ጎልና 1 አሲስት አርጎ መውጣት ችሏል። የናፈቀድ ሮድሪም 1 ጎል ማግባት ችሏል ማለት ነው። ቆንጆ ከቦክስ ውጭ ጽድት ያለች ጎል ማግባት ችሏል። ያው ከዚህ ጨዋታ ምን አሳዘነ ብትሉ በረኛ፣ ሌላ ማንም አላሳዘነኝም። ብቻ ቆንጆ ጨዋታ ነው ያየነው። እዚህ ቲም ውስጥ የማሸነፍ እንትን ያስፈልግ ነበረ እና ማሸነፍ ድጋሚ ስለመጣ በጣም ደስ ብሎኛል። ፎር ዘ ኔክስት ታይም የሆነ ኢነርጂ ይሰጣችኋል። ለማንኛውም እስቲ ስለዚህ ጨዋታ ሀሳብ አስተያየታችሁን ኮሜንት ላይ እንደዚህ አይነት ቪዲዮ እንዳያመልጣችሁ ፎሎ አድርጉ ጋይስ። አካውንታችን ስለተመታ ሼር፣ ኮፒ ሊንክ አድርጉ። ይመቻችሁ። ያው ህገ መንግስታዊ መብት አለኝ የማለት እና ምን አባህ ገባ አኡዙ ቢላህ ሲቲ 10-1 አሸነፈ። የነዛ ተጫዋቾች ግራ ሲገባቸው ኦንጎል 2 ጎል ሲቲ ላይ ያገቡ። ሴሜኒዮ ተቀይሮ መግባቱን ሳላቅ አገብቶ አሳየኝ። እኔ የሆነ ህፃን ልጅና ለማጅ ፒኤስ ተጫውቶ ይሁን እንዴ ለአንድ ክለብ አታስቡም እንዴ? ይሄ ክለብ ምን አረገ? በአላ ደግሞ ስሙ የሆነ ነገር ሲቲ ነው። ሲቲ የሚል ነገር ኖሮት ለገዛ ወንድሙ ያራራ። ሱብሃንአላህ። ይሄ አጉል መንፈስ ይዞ ወደ ሲቲ ቤት ገባ። ወይኔ አውዙ ቢላህ። አረባካችሁ አረ የሆነ ጊዜ የተከሰሱበት 90 ምናምን ክሶችን አሁን ክሰሱት። እኔ ነገርኩ እኮ አሁንም ይፈላባል። ያርሰናል ደጋፊ ይኸው እየመራን ነው። 3ቱን ዓመት መርተናል፣ ግን በልቶብናል። ስለዚህ አያተምር አያትበል። ሲቲን ካልፈራ ማናባል ፈራ ነው። አኡዙ ቢላሂ ሚሽጣን ረጂም 10 ጎል ኢና ሊላህ። አረ በአላህ ጋር ዶላ ቆይ የዛሬ እቺን ዓመት ብቻ ሲዝለለንና ቀጥቅጥ ከፈለክ